ሰላም ሴቶችዬ እንዴት ናችሁ? ዛሬ ደግሞ የማወራው ሀሳብ እንዲህ ያቀጥናል ተጠቀሙ ስትባሉ የምትጠቀሙ ሰዎች፣ ምሳሌ ካሙን ያከሳል፣ ተልባ እንደዚህ ይላል፣ እንትን እንደዚህ ያከሳል፣ ስፔሻሊ ቦርጭ ምን እየተባሉ የሚሰሩ ቪዲዮዎች የሁላችንም የሰውነት ታይፕ አፕል ሳይደር ቪንገር የሁላችንም የሰውነት ታይፕ የተለያየ ነው። በዛ ላይ ደግሞ እንደ እድሜያችን ሁላችንም ተጓዳኝ በሽታ አለብን። ምሳሌ አንዳንድ ሰዎች የምግብ መፈጨት ልክ ነው። አሁን የምግብ መፈጨት ችግር አለብኝ እበላለሁ፣ ግን ምግብ ቶሎ አይፈጭልኝም። አንዳንድ ሰዎች ደግሞ የጨጓራ የመሳሰለ እና በጣም ይሄ ዝም ብሎ የምትሞክሩት ራሳችሁ ላይ በሕክምና ያልተረጋገጠ የምትሞክሩት ነገር አንድ ቀን ህይወታችሁን ሊያሳጣችሁ ይችላል። አሁን አይደለም፣ በተለይ ኢትዮጵያ ስትገቡ ኑሮ እንዲ ሲያንስ፣ አሁን እዚህ እንበላለን እንደክማለን፣ ግን ኢትዮጵያ ፀሐዩም ሲያገኛችሁ ምኑም አለ አይደለ አገር ገብታችሁ የመኖር እቅድ ካላችሁ ብዙ ተጓዳኝ በሽታ ሊያመጣ ይችላል። እና ዩቲዩበር እየተነሳ እንዲጠጡ ያላችሁን ቲክቶከር እየተነሳ እንደዚህ አድርግ የሚላችሁን ነገር በሙሉ አታድርጉ። ሰውነታችሁ በቃ መክሳት ትፈልጋላችሁ አይደለ? በጣም ፈልጋችኋል አይደለ? እውነት ወርክ የሚያደርገው ምግብ መቀነስ ነው። ምግብ ስትቀንሱ ትከሳላችሁ። ምግብ ካልቀነሳችሁ ግን ዝም ብላችሁ ካሙንም ጠጣችሁ፣ ተልባም ጠጣችሁ፣ ሎሚም ጠጣችሁ፣ አፕል ሳይደርም ቬንገር ጠጣችሁ ያው ናችሁ። ስለዚህ ከእጃችሁ ሰብሰብ በሉ። የሆርሞን ችግር ካለባችሁ ታዩ። ሆርሞን ባላንስ ሳይሆን ሲቀር ራሱ ያወፍራችኋል። እኔ አሁን ኦብሲቲ ነኝ። ቁመቴ እና ቁመቴና ቦርጬ ክብደቴ ምናምን የተመጣጠነ አይደለም። ባጭሩ እኔ ልም ያልኩ ቦርጫም ነኝ እያልኳችሁ ነው። ግን ቦርጬ ከምን የመጣ እንደሆነ አውቃለሁ። ከስትረስ የመጣ ቦርጭ እንደሆነ አውቃለሁ። ከምግብ አለመፈጨት የመጣ ቦርጭ እንደሆነ አውቃለሁ። አትሊስት ችግሬን አውቃለሁ። ስፖርት እንኳን ቀጥቅጬ ብሰራ የሚጠፋ ቦርጭ አይደለም፣ መጀመሪያ እነዚህ ነገሮችን ካላስወገድኩኝ እንጂ እንደ ማንኛውም ሰው ነው የሚበላው። አመጋገባችን፣ የስራ ሰዓታችን ራሱ አፌክት ያደርጋል። ምሳሌ እንደኔ ሌሊት የምትሰሩ ከሆነ እንቅልፍ ራሱ ያወፍራል። እና እባካችሁ የሁሉም ምግብ ምክር ወርክ አያደርግም። የጠጣ ሁሉ አይከሳም። ለጤናችሁም እያሰባችሁ ነው ማለት የፈለኩት። ዘርዘር አድርጌ ግን ዩቲዩብ ላይ ስለመጣ ገቡ እናይልኝ።